አለ የሚባል የዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኼራ ላይ ካሉ አላህን ለታዘዙ ዲናቸው ላይ ቀጥ ላሉ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንጻር ዱንያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ነክረን ስናወጣ የሚወጣን ጠብታ አያክልም። ይህን ያክል ቦታ ለሌለው ዱንያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ ማይታወቅ የተከበሩ መላእክቶች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆኑ ሰዎች ለዘላለም የሚኖሩበትን የአኼራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኼራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱንያ ላይ ኸይር ስራ ላይ በመጽናት የተከሉትን የዘሩትን ምርት የኢማን ምርት የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንዴ ተተክሎ አይተውም። ክብካቤ ያስፈልገዋል፣ አረም ያስፈልገዋል፣ ውሃ ማጠጣት ያስፈልገዋል። ኢማንም እንደዛው ነው፣ ክትትል ያስፈልገዋል። ረመዳን ላይ ብቻ አይደለም ሙእሚን መሆን ያለብን፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው መሰሉን ልናበዛ ይገባናል።